በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምገኘው እግዚአብሔር ቤተሰቦች አንድ ታላቅ ቦታ ነው። ሁላችሁም ይሄ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ፎሎ በማድረግ እንድትተባበሩ እዚያ አሳስባለሁ። እንግዲህ ይሄም አንድ ደጆችሽ አይዘጉ የሚል ታላቅ ድርጅት አለ ማለት ነው። ይሄ እንግዲህ እንደምታዩት ኢይትሐፀው አናቅጽኪ ተብሎ በራእይ መጽሐፍ በዮሐንስ ራእይ ላይ በምዕራፍ 21 ቁጥር 25 ላይ ይህ ታላቅ ቃል ተጠቅሶ ይገኛል ማለት ነው። ያው ይሄም ትርጉሙ እንግዲህ እንደ ደጆችሽ አይዘጉ፣ በቀን ደጆችሽ አይዘጉ ማለት ነው እግዚአብሔር ቤተሰቦች። ይሄ እንግዲህ ታላቅ ድርጅት በጅማ ሀገረ ስብከት የተዘጉ ቤተክርስቲያኖችን ከ140 በላይ የተዘጉ አብያተ ክርስቲያናትን ያስከፈተ፣ ለነዳያን የሚመጸውት ቤተክርስቲያኖችን እየከፈተ በአረመኔዎች የተዘጋውን ቤተክርስቲያን፣ በካህዲዎች የተዘጋውን ቤተክርስቲያን የተቃጠለውን እያሰራ አሁን ደግሞ ከ120 በላይ የተዘጉ አብያተ ክርስቲያናት አሉ። እነሱንም በማስከፈት ላይ ነው ያለውና ሁላችሁም እየመጣችሁ በዚህ በቅድስት ሥላሴ መንፈሳዊ ኮሌጅ ምርታቸው የነሱ አለ ማለት ነው። በገዳሙ የተዘጋጀው ማር አለ። እንግዲህ ማር ደግሞ ያው እንግዲህ ለሰውነት ጠቃሚ ነው። ይሄንን ምርቱን በመግዛት ማገልገል ይቻላል ማለት ነው። እዚህ ደግሞ እጣን አላቸው። እጣናቸውም ከነሱ ድርጅት ያው የሚዘጋጅ ነው ማለት ነው። ይሄንንም እየገዛችሁ ማገዝ ይቻላል ማለት ነው ድርጅቱን። እና ዘቢብም አላቸው በእነሱ በደብሮ የሚዘጋጅ በራሳቸው በማይበሩ። ይሄንንም እየገዛችሁ ድርጅቱን እንድታግዙ መጽሐፍ አላቸው። እዚህ ደግሞ የተክሊል ቆብ አላቸው የካህናቶቹ። በዚህም የቀሳውስቱ ቆብና የአገልግሎት የሚሰጡበት። እዚህ እንደምታዩት ይሄ ታላቅ በገና አላቸው። ይሄንንም በመግዛት ድርጅቱን ማገዝ ይቻላል ማለት ነው። ይሄ ደግሞ የአምስቱ ልዑካን የካህናት ልብሰ ተክህኖ የዲያቆናትና የቀሳውስቱ አለ። ይሄ ደግሞ ስጋ ወደሙን አክብረን ስንወርድ ድርገት ይባላል። ይሄንን በመግዛት ለተዘጉ በየአካባቢያችሁ ላሉ ቤተክርስቲያን በመግዛት ድርጅቱን ማገዝ ይቻላል ማለት ነው። ይሄ ከአባ ሙካሽ ስራ ሲጋቡ ይሄ ቤተክርስቲያን እዚህ ሙሽሮች የሚለብሱት አለ። እንደምታዩት ጽናህም አለ። በዚህ ጽናህንም በመግዛት መስቀልም አለ፣ መጾር መስቀል። በዚሁ እንደምታዩት ይሄ ደግሞ ፎጣ በገዳማቸው የሚሰራ በደብሩ በራሱ። ይሄንንም በመግዛት ድርጅቱን ማገዝ ይቻላል ማለት ነው። ይሄ ደግሞ ጽዋው እንግዲህ ደሙን የምናከብርበት የጌታችን የመድኃኒታችን ኢየሱስ ክርስቶስን፣ ይሄንን ደግሞ በመግዛት ማቅረብ ይቻላል ማለት ነው። እና እንግዲህ የእግዚአብሔር ቤተሰቦች ይሄንን ታላቅ ተቋም እየመጣችሁ ምርቱን በመግዛት ድርጅቱንም በማገዝ እንዲህ አይነት ደራሽ የሆነ ለተዘጉት ቤተክርስቲያን ኢይትሐፀው አናቅጽኪ ወኢይነጽፍ መሰረትኪ ብሎ ሐዋርያው ወንጌላዊ ቅዱስ ዮሐንስ የተናገረውን ይህንን ቃል እንግዲህ አብነት አድርገን እግዚአብሔር ቤተሰቦች የምንችለውን አስራት በኩራት እንዲሆንልን ገንዘቦቻችንን ሳይባክኑ እንግዲህ በሚጠፋው በሚያልፈው ገንዘብ የማያልፈውን የእግዚአብሔርን መንግስተ ሰማያትን መግዛት ይቻላል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ቪዲዮ ሁላችሁም የሚደርሳችሁ እንግዲህ ድርጅቱንም ለማገዝ ላይክ፣ ሼር፣ ፎሎ በማድረግ ተባበሩ። ላለሁ አመሰግናለሁ። ላከ ቅዱሳን ከሁላችን ጋር ይሁን።